የዳግማዊ አጼ ምኒልክ አራተኛ የልጅ ልጅ እባካችሁ በሞራል ተቀበሉልን። የዳግማዊ አጼ ምኒልክ አራተኛ የልጅ ልጅ አንድ የቴዎድሮስ አባታ ተካሳ እምዬ ምኒልክ ጥራኝን አንበሳ በደም ታዋጋለህ በአካል ባትነሳ በደም ታዋጋለህ በአካል ባትነሳ መቅደላ አፋፉ ላይ ጎበዝ ወድቆ ነበር ከመተማ ጓራ ጀግኖች አልፈው ነበር እንዳይሆን ሆነ እንጂ ስም እንዳይከበር እንዳይሆን ሆነ እንጂ ስም እንዳይከበር እንደው ዘራፊዋ ኧረ እንደው ዘራፊዋ ዘራፍ ዘራፍ በሉ ዘራፍ ላፊ ሞቃል ለዚች ላንዲት እናት ለዚች ላንዲት አገር ዛር ኡቃቤ እንዲሁም ሌላ መናፍስት ያለባችሁ ሰዎች ራሳችሁን ከሚዲያ በማግለል ጤናችሁን እንድትጠብቁ እኛ ደጋግ ኢትዮጵያውያን ለእናንተ በማሰብ እናሳስባለን። ምክንያቱም ይህ ዓመትና ይህ ወር የሚኒልክ የመታሰቢያ በዓላቸው ስለሆነ በአጋጣሚ ቪዲዮ ስትከፍቱ ወይም ወደ ሚዲያ ስትመጡ እሳቸውን ስታዩ ዛርና መንፈሳችሁ ተነስቶ ያልሆነ ቦታ ላይ አጉል እንዳትሆኑ ለእናንተ ከማሰብ አንጻር እንግዲህ ሚዲያን እንድትተዉ ሰሞኑን ላልተወሰነ ጊዜ እንድትተዉ እናሳስባለን። ሞታ እንኳን እየገዙ እያስፈራሩ እያንቀጠቀጡ ያሉ እኚህ እምዬ ምኒልክን እኛ ንጹህ ኢትዮጵያውያን እንወዳቸዋለን ሳይሆን ታሪካቸውን ለልጅ ልጅ እንዘግባለን፣ እናሳስባለን። ምክንያቱም የነጻነት አባት ናቸው። አባቴ ምኒልክ እያንዳንድሽ ገቢሳና ሌሊሳ እዚህ ቪዲዮ ውስጥ ገብቼ እናገራለሁ ብትይ ማለት ነው አጥረገርግሻለሁ፣ አጥቢያ ሰጣሻለሁ። ለማንኛውም እምዬ ምኒልክ ለዘላለም ይንገሱ ልል ነበረ። ነገሩ ነክሰዋል፣ በሰዎች ልቦና ማለት ነው። የምር ነክሰዋልና ለሰይጣን ለጋንጩራም አይመቹምና እንግዲህ እየመረራችሁም ቢሆን የምትውጡት ነገር ማለት ነው። ነጮች እንኳን አረሳቸውምና በነጮች አንደበት እንኳን ሁሌ የሚዘገቡ ድንቅ የጥቁር የነጻነት አባት እምዬ ምኒልክ እምዬ ምኒልክ እንወዳቸዋለን። የዳግማዊ አጼ ምኒልክ አራተኛ የልጅ ልጅ እባካችሁ በሞራል ተቀበሉልን። የዳግማዊ አጼ ምኒልክ አራተኛ የልጅ ልጅ ሰብለ ወንጌል ሞራል ሲጥልን እናመሰግናለን። ረዥም መንገድ አቋርጣን የመጣችሁ እኛ እንድትታደሉ የዳግማዊ አጼ ምኒልክ የልጅ ልጅ በመካከላችን ስለተገኘሽ ለዚህ የታላቅ የድል በዓል አካል ስለሆንሽ እናመሰግናለን። እንኳን ደህና መጣሽ። እግዚአብሔር ይመስገን። የሚኒልክ የልጅ ልጅ ከች ብላለች። Stop it.
ህዝቡም እንዲተዋወቃት ህዝቡም እንዲያት አንዴ መድረክ ላይ ብትመጣልንና ህዝቡ እንዲተዋወቀ ደስ ይለናል። በክብር ሳርገውን አይደክም አልገን ያሁ ሎሚ የመሰለኝ መቶ ያገባል ያሁ ለጥቆ ያልፋል ነበር አልብኝንን ዛሬ ለንደን አልተቻልንም። ሚኒሊክን አንግሰናል። ሚኒሊክ ተነስቶ ባያነሳ ጋሻ ትወኚ ነበረ አንቶኒ መንገሻ ተብሏል። ለንደኖች እንደዚህ ነው። ታዋቂው አርቲስታችን እዛ ጋር አለ ይታያል። ለንደኖች እንደዚህ ነን፣ እንከብዳቸዋለን። ሚኒሊክን በከባዱ እያከበርን ነው። ለንደኖች ብዙ ጊዜ ቅድሚያ አንደኛ ግንቦት ሰባትን እኛ ነን የመሰረት ነው። አርበኞች ግንቦት ሰባት እዚህ ነው የተመሰረተው። ኢትዮጵያን ቢትኔ እዚህ ብለዋል እኛ ሳንሰማ። ዛሬ ግን አድዋ 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 ተነክሷል። እንደዚህ ነው። እዩ እዩ እንደዚህ ነው። አጎትሽን አገኘሽ? ሰላም እያለ እውነት ተናግራኛለህ። አየሁት አንተ ዳኒ ትሄዳለህ። ዛሬ ደስ የሚል ፕሮግራም እያከበርን ነው። አድዋ ነግሷል። አድዋ ነግሷል። አንበሳው አርቲስታችን ኢትዮጵያውያን አብረን አያችን ያልመጣ የለም ዘንድሮ ነግሷል 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 ነግሷል። ደስ የሚል ነገር ነው እየታየ ለንደን ሰለሞን ቦጋለ እዚህ ጋር አለ። ጀግናው የጎንደሬው አንበሳ አለ 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 የሌለ የለም። ታያችኋል። ሚኒሊክ ተነስቶ ባያነሳ ጋሻ ትወኚ ነበረ አንቶኒ ባጫ ወይ ቶሎሳ አይደል እንዴ? እያያችሁ ተከብሯል ተከብሯል። አንዴ ሀሳብ ሰብስቡና የእግር ጉዞ እንጀምራለን። እንዴት ነው ያጎበዝ ዝናው የገነነ ጀግና ወዳድ ሁሉ